በዚህ ዘመን ደግሞ በጣም የሚገርመኝ አምልኮን እንደ ዋነኛ ነገር አይደለም እንደ ተጨማሪ ነገር ሰዎች እያዩ ስለሆነ ወደ ህይወታቸው ተጨማሪ ነገር ሲመጣ መጀመሪያ ገፍተው ከህይወታቸው የሚያስወጡት አምልኮን ያ ሊሆን አይገባም። ያዕቆብ በጣም የሚፈትን ቃል ይናገራል። ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህ ከስራ ለይተህ አሳየኝ እኔም እምነቴን በስራዬ አሳይሃለሁ ይላል በማለት ይሞግታቸዋል። እምነት አለኝ ብለው የሚሉ ሰዎች ነገር ግን እምነታቸውን በስራ ለማይገልጡ ሰዎች ይሞግታል። ወገኖቼ እኔና እናንተ በጸጋ ድነናል። የሕግን ስራ በመስራት እኔና እናንተ ለመጽደቅ አንውተረተርም ወይንም ደግሞ የሆነ ነገር አናደርግ። ነገር ግን ስለ ጸደቅን ደግሞ ልንሰራቸው የሚገቡ ግዴታዎቻችን አሉ። ምክንያቱም ስለ ጸደቅን እኔና እናንተ ዘንድ መደረግ የሚገባው ነገር ለመጽደቅ አስበን ሳይሆን ባህሪያችን ሆኖ ከእግዚአብሔር የወረስነው ወይንም ደግሞ የተቀበልነው ባህሪ ሆኖ እንተገብረዋለን። ከዚህም ውስጥ አንደኛው ምንድነው? አምልኮ ነው። ምክንያቱም ለእግዚአብሔር አምልኮ አይቋረጥበትም። አምልኮን ባቋረጥክ ቀን የምታደርገው ነገር በአምልኮ ፈንታ ነው እያስቀመጥከው ያለው። ስለዚህ ስራህ ከሆነ ስራህን እያመለክ ነው፣ የሆነ ጉዳይ ከሆነ ያንን ጉዳይ እያመለከው ነው። እግዚአብሔርን በምታመልክበት ጊዜ ፈንታ ያንን ነገር ነው እያመለክ ያለው። ስለዚህ የዳነ ሰው እግዚአብሔርን አምልክ ተብሎ ወገኖቼ ቅስቀሳ አይደረግም። እግዚአብሔርን ማምለክ ዋናው ዓላማው ስለሆነ የምንኖረው እግዚአብሔርን ለማምለክ ነው። ስለዚህ ስራው በህይወታችን ላይ ሲጨመር አምልኮን አናቋርጥ። የሆነ ጉዳይ ሲገጥመን አምልኮን አናቋርጥም። የሆነ ተጨማሪ ነገር ወደ ህይወታችን ሲመጣ ለእግዚአብሔር የሰጠነውን ጊዜ አምልኮን ትተን ያንን ነገር ለማድረግ አንሄድም። በክርስትና ነውር ነው።